አሰላሙ አለይኩም ወረህመቱላህ። ይህ ቁርአንን በ45 ቀናት እናንብብ ቻሌንጅ ቀን 5 ትምህርታችን ነው። ወደ ቀን 5 ከመግባታችን በፊት ግን በባለፈው በቀን 3 ጥያቄዎችን ጠይቄያችሁ ነበረ። ማሻአላህ ኮሜንት ላይ ምላሻችሁ ሰጥታችሁኛል። ዛሬ ደግሞ እነዚህን ጥያቄዎች ምላሽ ከነማብራሪያቸው ይዤላችሁ የሚቀርብ ይሆናል። ወደ ጥያቄ ቁጥር 1 እሄዳለሁ። ይህ የአረብኛ ፊደል አናባቢ ማን ይባላል ነበር የሚለው። እንደምናውቀው የአረብኛ ፊደል 3 አናባቢዎች አሏቸው፣ ፈትሐ፣ ዶማህ፣ ከስራ። ይህ ምልክት ደግሞ እንደምናየው ቢ ዶማህ ነው ማለት ነው። የመልሳችሁ ማሻአላህ። ወደ ሁለተኛ ጥያቄ ቁጥር ይሄዳል። የአረብኛ ፊደላት ከስራ አናባቢ ሲያገኙ ወደ ስንተኛ የአማርኛ ፊደል ይቀየራሉ ነበር የሚለው። ባለፈው እንደተማረው ፈትሐ ሲሆኑ ወደ መጀመሪያ ማለትም ኢ አናባቢን ያገኛሉ። ወደ እንግሊዝኛ ስንመጣ ዶማህ ሲሆኑ ደግሞ ወደ ሁለተኛ የአማርኛ ፊደል ይቀየራሉ፣ ማለትም ዩ አናባቢን ያገኛሉ። ከስራ ሲሆኑ ደግሞ የአማርኛ ሶስተኛ ፊደል ይሆናሉ፣ ማለትም አይ አናባቢን ያገኛሉ ብለን ነበረ። ስለሆነ የዚህ ጥያቄ ምላሽ ሲ ሶስተኛ የአማርኛ ፊደል ይሆናሉ። ወደ ጥያቄ ቁጥር 3 ይላል። ከሚከተሉት ፊደላት ፈትሐን ሲያገኝ ወደ አማርኛ 7ኛ ፊደል የሚቀየረው የትኛው ነው ብዬ ነበረ። በባለፈው ትምህርታችን ስንማር ፈትሐ ላይ ስናብራራ መጀመሪያ ላይ ያየነው 4 ፊደላት እንዳሉ እነሱም ፈትሐ ሲሆኑ ወደ አማርኛ 7ኛ ፊደል እንደሚቀየር ነው። ምክንያቱም እነዚህ ፊደላቶች የመወፈር ባህሪያቸው በጣም ከፍተኛ ስለሆነ ነው ማለት ነው። ኸይር፣ እነዚህ ፊደላቶች 4 ናቸው፣ ሷድ፣ ዷድ፣ ጦ፣ ቮ እና ከነዚህ ፊደላት ያልሆነው የትኛው ነው ማለት ነው? ኤ ሲ ነው። እነኚህ እንዳለ ወደ 7ኛ ይቀየራል፣ ወደ 7ኛ የማይቀየረው ኤ ሲ ነው። ይሄን መለሳችሁ ማሻአላህ። ኸይረን፣ የዛሬው ጥያቄዎቻችን ይህን ይመስሉ ነበር። ቀን 5 የአረብኛ ፊደላትን ሐረካ አስገብቶ ማንበብ ነው። ወደ ዛሬው ትምህርታችን ቀጥታ ከመሄዳችን በፊት ግን ቀን 4ን ያላያችሁ ካላችሁ ገብታችሁ ማየት ግድ ይላችኋል። ምክንያቱም በደንብ የተብራራበት ነው። ፈትሐ እንዴት እንደሚሆን፣ ዶማህ እንዴት እንደሚሆን፣ ከስራ እንዴት እንደሚሆን በአማርኛ በእንግሊዝኛ በደንብ አብራርተን ስላየ ነው። ቀን 4 መለስ ብላችሁ ማየት ይህን ያቀልላችኋል ማለት ኢንሻአላህ። ወደ ቀን 5 ንባባችን እንሄዳለን። ኸይረን፣ ወደ አነባቡ በምንመጣበት ጊዜ 3 አይነት ቅደም ተከተሎችን እንከተላለን። የመጀመሪያው ደረጃ 1 የምንለው ፊደሉን ማንበብ ነው። እዚህ ጋር እንደምታዩት ሐምዛ እንላለን ማለት ነው። ሁለተኛው ላይ ደግሞ አናባቢውን እናነባለን። ማለትም በእንግሊዝኛ ቫውል የሚባለውን ማለት ነው። መጀመሪያ ኮንሶናንቱን ነበር ያነበብን። አሁን ደግሞ ቫውል የሚባለውን አናባቢ የሚባለውን እናነባለን። ይህ ደግሞ ማን ነው? ፈትሐ ይሆናል ማለት ከላይ አንድ ሰረዝ ያለው። በመቀጠል 3ኛ ላይ የምናነበው የድምር ውጤታቸው ነው። ሐምዛ ፈትሐ ሲጋብት ምን ሆኗል? አ ሆኗል ማለት ስለሆነ የድምር ውጤት አ ብለን እናነባለን ማለት ነው። ኸይር፣ ይህን ደግሞ በከስራም ላሳያችሁ። ከስራ ሲሆን ደግሞ መጀመሪያ ሐምዛዋ ስለምትቀድም ሐምዛ ብለን እናነባለን ደረጃ 1 ላይ። ደረጃ 2 ላይ ከስራ ብለን አናባቢውን እናነባለን። ደረጃ 3 ላይ ደግሞ ኢ ብለን የድምር ውጤቱን እናነባለን ማለት ነው። በዶማህ ስንሞክረው ደግሞ መጀመሪያ ተነባቢውን ሐምዛ ብለን እናነባለን። በመቀጠል አናባቢውን ዶማህ ብለን እናነባለን። መጨረሻ ላይ ደግሞ የድምር ውጤቱን ዶማህ ሲጋበት ሁለተኛ ፊደል አድርጎት ስለሆነ ኡ ብለን የድምር ውጤቱን የምናነብ ይሆናል ማለት ነው። ኸይር፣ ኢንሻአላህ አሁን ግልጽ ይሆንላችሁ ይመስለኛል። በመቀጠል ቃዒደቱ ኑራንያ ላይ እንመለስና አንድ ባንድ ወደ ማንበቡ እንገባለን። ቢስሚላሂ አርረሕማን አርረሒም። አደርሱ ራቢዕ 4ኛ ትምህርታችን ነው። አልሑሩፉል ሙተሐሪካ፣ የአረብኛ ፊደላት አናባቢ ገብቶባቸው የምናይ ይሆናል ማለት ነው። ሐምዛ ፈትሐ አ፣ ሐምዛ ከስራ ኢ፣ ሐምዛ ضمة أو، آ إي أو، ها فتحة ها، ها كسرة هي، ها ضمة هو، ها هي هو، عين فتحة ع، عين كسرة عي، عين ضمة عو، ع عي عو، حا فتحة حا، حا كسرة حي، حا ضمة حو، حا حي حو، غين فتحة غا، غين كسرة غي، غين ضمة غو، غا غي غو. خيرا، أهون دمو فتن يا كل ما بنا. خا فتحة خا، خا كسرة خي، خا ضمة خو، خا خي خو، قاف فتحة قا، قاف كسرة قي، قاف ضمة قو، قا قي قو، كاف فتحة كا، كاف كسرة كي،
كاف ضمه كو كاكيكو جيم فتحة جا جيم كسره جي جيم ضمه جو جاجيجو شين فتحة شا شين كسره شي شين ضمه شو شاشيشو يا فتحة يا كسره يا ضمايو يا ييو ضاد فتحة ضاد كسرة ضي ضاد ضمه ضو ضيض لام فتحة لام كسره لي لام ضمه لو لاليلو نون فتحانا نون كسره ني نون ضمه نو نانينو را فتحة را كسره ري را ضمارو راريرو طا فتحة طا كسرة طي طا ضمه طاطيط دال فتحة دال كسره دي دال ضمه دو داديدو تا فتحة تا كسره تي تا ضمه تو تاتيتو صاد فتحة صاد كسره صي صاد ضمه صو صاصيصو سين فتحة سين كسره سي سين ضمه سو ساسيسو خيرا እዚህ ጋር እናቆማለን خير ኢንሻአላህ አሁን ደግሞ ምን ያክል ገብታችኋል የሚለውን በጥያቄ የምንፈትሽበት ጊዜ ነው ወደ ጥያቄያችን እንሄዳለን ጥያቄ ቁጥር 1 የአረብኛ ፊደላት ضمه አናባቢ ሲያገኙ ስንተኛ የአማርኛ ፊደል ይሆናል ኤ አንደኛ ማለትም ኢ ይጨመርበታል ቢ ሁለተኛ ማለትም ዩ ይጨመርበታል ሲ ሶስተኛ ማለትም አይ ይጨመርበታል ዲ ሰባተኛ ማለትም ኦ ይጨመርበታል ወደ ሁለተኛው ጥያቄ ማለት ይህ ፊደል ምን ተብሎ ይነበባል ኤ ጂም ፈትሐ ጀ ቢ ኻ ፈትሐ ኸ ሲ ጂም ከስራ ጂ ዲ ኻ ከስራ ኺ ይህም ግልጽ ይመስለኛል ወደ ሶስተኛና መጨረሻ ጥያቄ ሄዳል ይህ ፊደል ምን ተብሎ ይነበባል ኤ ባ ضمه ጦ ቢ ቫ ضمه ቮ ሲ ባ ضمه ጡ ዲ ቫ ضمه ቮ የዚህም ጥያቄ ግልጽ ይመስለኛል እንደተለመደው ሁሌም መልሶቻችሁን ኮሜንት ላይ አስፍሩ ገብቻ አርምላችኋለሁ ኢንሻአላህ ኮሚኒቲ ፖስት ላይ ጥያቄውንም የምፖስትላችሁ ይሆናል ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ለቻናሉ አባል ከሆናችሁ ደግሞ ላይክ ሼር መደረግ አይረሳ ለወንድም እህቶቻችን እናንስላችሁ ቁርአን ነው ኸይርን ማጋራት ኸይር ነውና ኢንሻአላህ በዚህ ነገር እንሳተፍላችኋለሁ በቀጣይ አዲስ ነገር የምንማር ይሆናል ኢንሻአላህ አላህ በተማረው በረካ ያድርግልን የሱን ብቻ ፊት ፈልገን የተማርና አላህ ያድርግልን ኸይር ኢንሻአላህ በቀጣይ እስከምንገናኝ مع السلام والسلام عليكم ورحمة الله تعالى وبركاته